ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው አከም ነገር ጅርቱ ፈያ ኬሰኒ ሁንዲ ኬሰን ሁላችሁም እንዴት ናችሁ? የአፋን ኦሮሞ የምንማርበት አከስማስ ኦሮሞ የአፋን አማርኛ ፈበርቹ በርባዳን ከንጀነቲ አርገተን ቻናሌ ካላቦይ ጀዳማ ሁንዲ ኬሰኑ baga nagaan gara chaanalii kana dhuftani isiniin jecha waan isin jalaa badeef waan xiqqoo addaan kunneef addaan banneef nama folchaa isiniin jedhaa dhiifama isin gaafadhaa ትንሽ ስለጠፋው ይቅርታ እላለሁ። ዛሬ በሌላ ቪዲዮ መጥቻለሁ። ክፍል 34 ላይ ደርሰናል። አፋን ኦሮሞን በአማርኛ መማር ማለት ነው። ክፍል 34 ላይ ነን። ዛሬ 34ኛ ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ተጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። ይዤላችሁ ወደ መጣሁት ማለት ነው። ሀርአ ካንሲኒ ቀበዴ ዱፌ ሂሞተ ሻካላቲ ሂሞተ ሻካላይቹን ጀቾታ ፊ ሂሞተ ገረገራ ቀበቹፍ ያሉዳ ይቹዳ የሮባ ኤጀቾታ ፈየደምኑ አከስመስ ሂሞታ አደዳ ይቹዳ ካንሲኒ ፊዲ ዱፌ የለምምድ አረፍተ ነገሮች ወይም ሂሞተ ሻካላ የሚባሉትን አንዳንድ አረፍተ ነገሮችና ቃላቶችን ብዙ ጊዜ የተለመዱ የምንጠቀማቸውን ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃችኋለሁ። አሁን ወደ ቃላቶቹና አረፍተ ነገሮቹን እናልፋለን። እስቲ አንድ ባንድ እናያለን። ቀስ ብዬ እጠራላችኋለሁ። ያው ለመያዝ ሞክሩ። ፈከኛፍ ጄቂን ሂን ጄቂን አትረብሽ ወይም አትረብሺ ማለት ነው። ሂንጄቂን ማለት ለምሳሌ እዚህ ጋር ምን መሰላችሁ ወርዶቹን ማየት አለባችሁ። ሌላ ደግሞ ፊደሎቹን ቁቢሌ ሲረምበሬሱፍ ቁቢሌ ወጂ ቀበቹ ቀብደኒ ይችላ ሂንጄቂን ለወንድም ለሴትም ነው። አትረብሽ ወይም አትረብሺ ማለት ነው። ሂንጄቂን ሂንጄቂን ማለት ነው። ሌላ ነ ኤጊ ና ኤጊ ኤጊ ይሄ ሲነበብ ኤጊ ሁለቱ አንድ ላይ ረዘም ይላል። ና ኤጊ ይላል ቆየኝ ማለት ነው። ና ኤጊ ቆየኝ። ሌላ ኑ ደግሞ እኛን ማለት ነው። ኑ ኤጊ ኤጊ ኑ ኤጊ ማለት ጠብቀን ማለት ነው። ኑ ኤጊ ማለት ጠብቀን ማለት ነው። ሰሬ ከና ሰሬ ከና ይህ ውሻ ይላል። ሰሬ ከና ሰሬ ማለት ውሻ ነው። ከና ማለት ይህ ማለት ነው። እና ለምሳሌ እዚሁ ጋር ሌላ አረፍተ ነገር መስራት ስንፈልግ ሰሬ ከናና ኤጊ ብል ይሄን ውሻ ጠብቅልኝ ማለት ነው። ይሄን ውሻ ጠብቅልኝ ማለት ነው። ሰሬ ከናና ኤጊ ብልኔ ናኤጊ ይሄን ውሻ ጠብቅልኝ ማለት ነው። ስለዚህ በዚሁ ነው ሌላ አረፍተ ነገሮች የሚሰሩት። ሰሬ ከናኑ ኤጊ ብል ይሄን ውሻ ጠብቅልን ማለት ነው። ሌላ ምንም የለውም። ሰሬ ከናኑ ኤጊ ማለት ይሄን ውሻ ጠብቅልን ነው። ስለዚህ እዚሁ ጋር አረፍተ ነገር ሌላ መስራት እንችላለን ማለት ነው። እና ሌላ ምንድነው ማና ይላል። ማና ከንጀሩ ከና ማና ከና ጀራ ማና ከና ኩኒን ጀቾታ ገባቦ ሰገሌ ገባባ ጀዳመኒ ማና ከና ጀቹን ሞ ይህ ቤት ጀቹራ ማና ከና ጀቹን አማሪፋን አፋን አማራቲን ይህ ቤት ማና ከና ጀናማ ጀቹራ ከም ከና አገርሲሳ ጀቹራ ማና ከና የጀን ነው ይህ ቤት ነው። ኑን ቡርጃጀሲን ኑን ቡርጃጀሲን ጀቹን ሞ አታምታታን ማለት ነው። አታምታታን ጀቹራ ኑን ቡርጃጀሲን ጀቹን አፋን አማሪፋቲን ጀቹን ኑን ቡርጃጀሲን አታምታታን ጀቹራ ከምቢራ ማል ሴተኒ ሰገሌ ያመ ደግሞ ጀቾታ ደዴሮታን ከምቢሮ ይላላ ዴሙ ኒደንዴሳ ጀራ ፈከኛ ፈሲት ምን ይላል? ዴሙ ኒደንዴሳ እዚህ ጋር ምን ልነግራችሁ ፈልጌ ነው። እዚህ ጋር ኒ ሲል በቃ ትችላለህ ማለት ነው። ኒ ደንዴስ ይላልና ትችላለህ ማለት ነው። ዴሙ ካለ መሄድ ነው። ሂን ቢል አሁን ይሄ ኒ በሚለው ቦታ ጋር ሂን ሚል ቢኖር ኖሮ ሂን ደንዴስ ቢል ኖሮ አትችልም ማለት ነው። ስለዚህ ኒ ደንዴስ ካለ ትችላለህ፣
ሂንደንዴሱ ካለ አትችልም ማለት ነው። እና እዚህ ጋር ምንድነው ያለው? ኒ ነው ያለው። ዴሞ ኒደንዴስ ስለሚል መሄድ ትችላለህ ወይም ትችያለሽ ነው የሚለው ማለት ነው። ዴሞ ኒደንዴሳ ካለ ማለት ነው። ዴሞ ኒደንዴሳ ጥያቄ ምልክት እቺኛዋ ስህተት ነች። ዴሞ ኒደንዴሳ መሄድ ትችላለህ ወይም ትችያለሽ። ሌላ ኤዬ ዴሞ ነንደንዳ አዎ መሄድ እችላለሁ በጥያቄ መልክ ከሆነ ከተጠየቀ ማለት ነው። ዴሞ ኒደንዴሳ ካለ አዎ መሄድ እችላለሁ። ኤዬን ዴሞ ነንደንዳ ብሎ ይመልስለታል ማለት ነው። ሌላ ኪታባ ከና ፉዳቹ ነንደንዳአ በጥያቄ ማለት ነው። ይኛውም ኪታባ ከና ፉዳቹ ነንደንዳአ ብሎ ከጠየቀ በጥያቄ መልክ ይሄን መጽሐፍ መውሰድ ይችላለሁ ብሎ እየጠየቀ ነው ማለት ነው። ነንደንዳአ ይችላለሁ ማለት ነው። ኪታባ መጽሐፍ ነው። ከና ይህን ማለት ነው። እዛ ጋር የተናገደም ፉዳቹ ደግሞ መውሰድ ነው። ብቻ ለብቻም ያው ለመያዝ ሞክሩ። ኪታባ ከና ፉዳቹ ነንደንዳአ ካልኩኝ ይሄን መጽሐፍ መውሰድ ይችላለሁ ብዬ እየጠየቅኩ ነው ማለት ነው። ኪታባ ከና ፉዳቹ ነንደንዳአ ብል አሁን ለምሳሌ እዚሁ ጋር ይሄ ጥያቄ ምልክት ሳይኖር ማለት ነው ይሄ መጽሐፍ መውሰድ ይችላለሁ ማለት ነው። እችላለሁ ጥያቄ አይደለም ማለት ነው። እዚህ ጋር ይችላለሁ ብለን ስንጠይቅና ይሄ መውሰድ እኮ ይሄ መጽሐፍ እኮ መውሰድ ይችላለሁ ብንል አሁን መጽሐፈ ከና ፉዳቹ ነንደንዳአ አያችሁ ሁለቱም እዛ ሴም ነው። ግን ጥያቄ ምልክትና እዛው ጥያቄ ምልክት የተለያየ እንትን ይሰጠናል ማለት ነው። ሚኒንግ ለኪ ሂንደንዴሱ ይለዋል እዚህ ጋር አይ አትችልም። ለኪ ካለ ኖ ማለት ነው። አይ አትችልም ማለት ነው። ሂንደንዴሱ ካለ አትችልም ማለት ነው። ሂንደንዴሱ አትችልም። ሂንደንዴሳ ካለ ደግሞ ትችላለህ ማለት ነው። ኒደንዴሳ ቢል ኖሮ እዚህ ጋር ኒ ቢሆን ኖሮ አትችልም ትችላለህ ነው የሚሆነው። ኒ ሂን ካለ ደግሞ አትችልም ማለት ነው። ልዩነቱን በደንብ ማየት አለባችሁ መያዝ አለባችሁ ማለት ነው። ሌላ ነወጂን ሲርቡ ኒደንዴሳ ብሎ እየጠየቀ ነው። ነወጂን ሲርቡ ኒደንዴሳ ሲል ከኔ ጋር መደነስ ትችላለህ ወይም ትችያለሽ ብሎ እየጠየቀ ነው። ከኔ ጋር መደነስ ትችላለህ ወይም ትችያለሽ ብሎ ሲጠይቅ ኤዬ ካለ አዎ ማለት ነው። ለኪ እዚህ ጋር ያለው ማለት ነው። ለኪ ካለ ኑ ማለት ነው። ኤዬ ካለ በቃ ሁለቱን ነው የምንጠቀመው። ኤዬ አዎ ነው። ለኪ ኑ ማለት ነው። አይ ማለት ነው። እና ኤዬ ሲወጂን ሲርቡ ነንደንዳአ አዎ ካንተ ጋር መደነስ ይችላለሁ ብሎ ይመልስለታል። ጀቹዳ ሲወጂን ሲርቡ ነንደንዳአ ጀቹን አፋን አማሪፋቲን ካንተ ጋር መደነስ ይችላለሁ ጀቹዳ። ከምቢራ ማላላ ፈከኘፍ ኤሰ ቱርቴ ኤሰ ቱርቴ ፈከኘፍ እኔን ለመጠየቅ የት እስካሁን የጠፋ የት ቆየ የት ነበርክ ለማለት አሁን ብፈልጉ ኮመንት ላይ ምናምን ኤሰ ቱርቴ ሃንጋማ ኤሰ ቱርቴ ብትሉኝ ለምሳሌ እስካሁን የት ነበርክ ማለት ነው። በአፋን ኦሮሞ ሃንጋ አማ ማለት እስካሁን ማለት ነው። ኤሰ ቱርቴ ከተጨመረበት ደግሞ ይሄኛው የት ነበርክ ማለት ነው። ኤሰ ቱርቴ እስካሁን የት ነበርክ ሃንጋማ ኤሰ ቱርቴ ይችላ። ኤሰ ቱርተን ካለ ደግሞ ብዙ ስለሆኑ የት ነበራችሁ ነው የሚለው። ኤሰ ቱርተን ካለ የት ነበራችሁ ማለት ነው። ሃንጋማ ኤሰ ቱርተን እስካሁን የት ነበራችሁ ለማለት ማለት ነው። ኩታ ኮ ኬሰን ቱሬ ክፍሌ ውስጥ ነበርኩ። ኩታ ኮ ኬሰን ቱሬ ክፍሌ ውስጥ ነበርኩ። ኬሰን ቱሬ ማለት ኬሳ ማለት ውስጥ ነው። ኬሰን ቱሬ ካልኩ ደግሞ ውስጥ ነበርኩ ነው። ኩታኮ ክፍሌ ማለት ነው። ኩታኮ ካለ ደግሞ ኢሳን አሲ ቱረኒ ኢሳን አሲ ቱረኒ እነሱ እዚህ ነበሩ። እነሱ እዚህ ነበሩ። ኤዬ አስቱረን አዎ እዚህ ነበሩ ብለን እንመልሳለን ማለት ነው። ኢሳን አስቱረኒ ብለን ብንጠየቅ ተብለን
እነሱ እዚህ ነበሩ ብንባል ኤዬ አስቱረን ካልን ያው እዚህ ነበሩ jechuudha ላኪ አሲን ቱሬ ካለ ደግሞ አይ እዚህ አልነበሩም እንደማለት ነው ሌላ ኢሼን አስቱርቴ ቢል ኢሼን አስቱርቴ ማለት ደግሞ እሷ እዚህ ነበረች ማለት ነው ኢሼ ማለት እሷ ማለት ነው አይደል እና ኢሼን አስቱርቴ ማለት እሷ እዚህ ነበረች እንደማለት ነው ማለት ነው ጥያቄ ላይ ሌላ ምንድነው ፈከኛፍ ጂቾታ ካኒን ካና ኒጅራ እንጅሩ ማል ከንጅሩ ካና ላላ ፈከኛፍ እንደነገርኳችሁ እዚህ ጋር ምንድነው የምናየው ሌላ ኒና ሂን ኒ ካለ ፖዚቲቭ ነው ማለት ነው ኒጅራ ካለ አለ ማለት ነው ኒጅራ አለ ሂንጅሩ ካለ ደግሞ የለም በቃ ኒጅራ አለ ሂንጅሩ የለም ጅራ ካለን ካርዘምን የሰገሌ ዴራ ይባላል ጅራ አለን ማለት ነው አለን አለ እንደማለት ነው ሂንጅሩ ካለ ደግሞ የለም ብለን ጥያቄ እንጠይቃለን ማለት ነው ሂንጅሩ የለም ጅራ አለ ብለን ጥያቄ እንጠይቃለን ፈከኘፍ ሌላ በአረፍተ ነገር ስናይ ዳቦን ጅራ ስንል ዳቦ አለ ማለት ነው ዳቦን ጅራ ዳቦ አለ ብለን እንጠይቃለን ማለት ነው ከዛ ካለ ዳቦን ሂንጅሩ ካለ ደግሞ ለምሳሌ መልስ ዳቦ የለም ማለት ነው ሂንጅሩ ማለት የለም ስለሆነ ማለት ነው እዚህ ጋር ሂንጅሩ የለም ነው ኒጅራ አለ ማለት ነው ዳቦን ኒጅራ ካለ ደግሞ አለ ነበር የሚሆነው ማለት ነው ስለዚህ ዳቦን ሂንጅሩ ስላለ ዳቦ የለም ሆኗል ማለት ነው ዳቦን ሂንጅሩ ዳቦ የለም አስ ጅሩ እዚህ አሉ ማለት ነው አስጅሩ ማለት እዚህ አሉ ኤዬ አስጅሩ አዎ እዚህ አሉ አዎ እዚህ አሉ አስጅሩ እዚህ አሉ ኤዬ አዎ ማለት ነው ኤዬ ማለት አስጅሩ የሙጀንሞ እዚህ አሉ jechuudha afaan amaariffaatiin asjiru jechuun kan biraa maalinni fakkeenyaaf jechoota ani jennee yeroo baay'ee dubbannu እኔ የምንላቸው ስናወራ ማለት ነው እና በአፋን ኦሮሞ ምንድነው የምንለው ፈከኛፍ እኔ የወጀኑ አፋን አማሪፋቲን አኒ jechuun እኔዳ እኔ ማለት አኒ jechuudha በአፋን ኦሮሞ ፈከኛፍ አንጀራሲት አኒ በረታዳ ይላ አኒ በረታዳ እኔ ተማሪ ነኝ አኒ በረታዳ እኔ ተማሪ ነኝ አኒ ፈያዳ እኔ ጤነኛ ነኝ አኒ ፈያዳ እኔ ጤነኛ ነኝ አኒ በርሲሳዳ እኔ አስተማሪ ነኝ አኒ በርሲሳዳ እኔ አስተማሪ ነኝ አኒ ጭማዳ ማለት ደግሞ እኔ ጎበዝ ነኝ ማለት ነው አኒ ጭማዳ እኔ ጎበዝ ነኝ አኒ ነማ እኔ ሰው ነኝ አኒ ነማ እኔ ሰው ነኝ ማለት ነው አኒ ኡልፋ ካለች ለሴት ለምሳሌ እኔ እርጉዝ ነኝ ማለት ነው አኒ ኡልፋ ማለት እኔ እርጉዝ ነኝ ማለት ነው እና ይሄ ምንድነው የምታዩት እዚህ ጋር አኒ ብለን የምንሰራቸውን አረፍተ ነገሮችና ቃላቶችን ተጠቅመን በአፋን ኦሮሞ እንዴት መጠቀም እንደምንችል ነው ፈከኘፍ ሐኪም ሰራተኛ ነርስ ወይም ምናምን እኔ ምንድነኝ የምትለው በአፋን ኦሮሞ አኒ ነርሲዳ ነው የምትለው ማለት ነው ዳ መጨረሻ ላይ ዳን መጨመር ነው አኒ ነርሲዳ አኒ አከና እያልን ራሳችንን እየገለጽን መሄድ እንችላለን ማለት ነው ሌላ ምን ይላል ነበርባደኒ ቱረን ይላል ፈልገውኝ ነበር እና ማለት እኔን ማለት ነው ነበርባደኒ ፈልገውኝ ማለት ነው በርባደኒ ፈልገውኝ ቱረን ነበር ነበርባደኒ ቱረን ፈልገውኝ ነበር ማለት ነው ማሊፍ ኑቲ ሂምኒ
ማሊፍ ኑቲ ሂምኒ ማለት ለምን አልነገራችሁኝም? ለምን አልነገራችሁኝም? ማሊፍ ኑቲ ሂምኒ ለምን አልነገራችሁንም ነው። ለምን አልነገራችሁንም ብዙ ሰው ስለሆኑ ማለት ነው። ነቲ ከሆነ አልነገራችሁኝም ነው። ኑቲ ስላለ እዚህ ጋር አልነገራችሁንም ማለት ነው። ብዛት ስለሆነ ማለት ነው። ሌላ ኑቤክታ ታውቀናለህ ማለት ነው። ኑቤክታ ቤኩ ማለት ማወቅ ነው። ቤካ ማለት ለምሳሌ አዋቂ ነው። ኑቤክቱ ካለ ደግሞ ታውቀናለህ ማለት ነው። ነቤክታ ብል ደግሞ ታውቀኛለህ ወይም ታውቂኛለሽ ማለት ነው። ነቤክታ ማለት ሌላ ኢቲ ፉፍቴ ቀጠለች። ዳቡ ዲዴ ማለት ነው። አላቆም ማለት እንደማለት ነው። ዳቡ ዲዴ ያው ዘሴም ስለሆኑ ቀጠለችና ዳቡ ዲዴ አላቆም ማለት ቀጠለችበት ማለት ነው። ኢቲ ፉፍቴ ቀጠለች ነው። ኢቲ ፉፌ ካለ ደግሞ ቲን እዚች ጋር ካጠፋን ኢቲ ፉፌ ካለ ቀጠለ ነው የሚሆነው። ኢቲ ፉፈን ካለ ደግሞ ቀጠሉ ነው ለብዙ ሰው ማለት ነው። ኢቲ ፉፈን ካለ ቀጠሉ ነው የሚሆነው። ሌላ ኢጆሌ ባኤ አርጊኔ ብዙ ልጆች አየን ይላል። አሁን ኢጆሌ ማለት ልጆች ነው። ባኤ ማለት እዚህ ጋር ያለው ባኤ ማለት ብዙ ነው። አርጊኔ አየን ማለት ነው። አርጊኔ ይቹን አየን ጀቹዳ አፋን አማርፋትን ጀቹዳ እና አንድ ላይ ብዙ ልጆች አየን ማለት ነው። ኢጆሌ ባኤ አርጊኔ ጀቹን ካምበራ ማሊኒ ከአሲቲ ሲኒ ፊዴ ዱፌ ያውንታ አመሰራራት ሲዳ ፈኪኛፍ ጀቾታ ከና ኒላላ ቀባ ከንጀሩ ፈኪኛፍ ቀባ ጀቹን አለኝ ጀቹዳ ቀባ አለኝ። አቲ ቀብዳ አለህ ጀቹዳ አቲ አንተ ማለት ነው ወይም አንቺ ማለት ነው። አለህ ወይም አለሽ ወይም አለሽ ማለት ነው። አቲ ቀብዳ ብል አለህ ወይም አለሽ ማለት ነው። ኢሲን ቀብዱ ካለ ደግሞ ኢሲን እናንተን ማለት ነው። አላችሁ ማለት ነው። አላችሁ ስላችሁ እዚህ ጋር ቀብዱ ማለት ጅርቱ አይደለም። እዚህ ጋር አላችሁ የመኖርና ያለመኖር ሳይሆን ያን ነገር ለምሳሌ የሆነ እቃ አለህ ወይ ለማለት ነው እንጂ አንተን አለህ አይደለም። እዚህ ጋር ልዩነቱን ማወቅ አለባችሁ። እና ኢሲን ቀብዱ ካልኩ ለምሳሌ ብሪ ኢሲን ቀብዱ ነው የምንለው። ብር እናንተ ብር አላችሁ ነው እንጂ አንተ አለህ ወይ አትጅርታ እያልኩ አይደለም ማለት ነው። ጅርታ ማለት አለህ ነው ማለት ነው። ግን እዚህ ጋር ማወቅ ያለባችሁ እንደ እቃ ነው። አለኝ ካልኩ ምንድነው የሆነ ነገር ነው ማለት ነው። አትቀብዳ ካልኩ ደግሞ አለህ ነው። ኢሲን ቀብዱ ካለ አላችሁ ነው። ኢኒ ቀባ አለው እሱ አለው ማለት ነው። ኢኒ እሱ ማለት ነው። ኢኒ ቀባ ካለ እሱ አለው እንደማለት ነው። ቀቡ ካለ ደግሞ አላቸው ማለት ነው። ቀቡ አላቸው ቀቡ አላቸው። እና ሌላው ጥያቄ ማለት ደግሞ አኔ ቀባ አለኝ እኔ ማለት ነው። አለኝ ብዬ ጠይቃለሁ ራሴን ማለት ነው። አኔ ቀባ አለኝ። አቲ ቀብዳ ካልኩ ደግሞ አለህ ማለት ነው። አቲ ቀብዳ አለህ። ኢሲን ቀብዱ አላችሁ እናንተን ማለት ነው። አላችሁ ብዬ እየጠየቅኳችሁ ነው። ቀባ ያለ ደግሞ አለው ማለት ነው። እሱ ማለት ነው ሌላ ሰው ቀባ አለው ማለት ነው። ቀቡ ካልኩ ደግሞ አላቸው ማለት ነው። ቀቡ አላቸው ብዬ እየጠየቅኩ ነው ማለት ነው። ለዛሬ ያስኩላችሁ ይሄንን ይመስላል። ገለቶማ ዋና ዳወተኔ አመሰግናለሁ እስከ መጨረሻው ስለተከታተላችሁኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ደህና ሁኑልኝ። ከዚህ በፊት ያላያችሁትን ቪዲዮ ገብታችሁ ማየት እንዳረሱ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። ባይ ባይ።